እንኳን ከብርሃነ ትንሣኤው አደረሳችሁ። እንኳን ይህንን ሁሉ ለማዘጋጀት አበቃችሁ ሁላችሁ እና በጣም የሚመሰገን የሚከብር ታሪካዊ ዝና ያለው ለልጅ ልጅ የሚተላለፍ ስራ ነው የሰራችሁት እናንተ ሊቃውንት፣ ክቡራን የደብረ አለቆች፣ የገዳማት አበምኔቶች፣ የሰበካ ጉባኤ አባላት ሁላችሁም በእውነት ይሄ ነው የአባቶቻችን ስራ። ሁሉ ነገር በአንድነት ሲሆን ተደማምጦ ተመካክሮ እንዲህ ያለውን ደስ የሚያሰኘውን ጌታችን የኢየሱስ ክርስቶስን መታሰቢያ ድግስ ደግሶ ማቅረብ ይሄ ከእሱ ከባለቤቱ የተገኘ እንግዲህ በተነሳበት ወራት እውነት እንዲህ ያለ የሚያቀርብላቸው አልነበር እና ተርበው ቅዱስ ጴጥሮስ እኔ እንግዲህ አሳ ማስገር መሄዴ ነው አለ። እንግዲህ የሚቀምሰው አጥቶ ማለት ነው፣ ውሎ አድሮ ማለት ነው። ሲመሽ ወደ ማታ ከአንዲት ቦታ ተሰብስበው ነበረ 7 ያህሉ እና እነሱ ቅዱስ ጴጥሮስ ሁሉ ፈቃደኛ ነው እና ግድ ሳይሆን እኔ መሄዴ ነው አላቸው። አንተ ሄደህ እኛስ ቢሆን ብለው አብረን እንሄዳለን አሉ። እንግዲህ ያ የአንድነታቸው ምልክት ነው። አሁንም ቢሆን አብረው ሳሉ ነው በረከት ያገኙት እና ሄደው ሌሊቱን ሙሉ ማታ ጀምረው ሌሊቱን ሙሉ ያንን እንትኑን ሲጥሉ ነው ያደሩ። ምንድን ነው መረቡን ሲጥሉ አደሩ። አንድም አላገኙም። እንግዲህ በተራበ ሆድ በደከማ አይምሮ ደግሞ ባህር ደግሞ ብርድ ነው። ብርዱ በባዶ ሆድ ብርድ ከባህሩ ላይ ሲገቡ የሆነ ብርድ አለ በጣም ቀዝቃዛ እና ያንን ሁሉ አሳልፈው እና እንግዲህ ያለኔ ፈቃድ አይሆንም ማለቱን ያመለክታል። ሁሉም በእግዚአብሔር ፈቃድ ነው። ሲፈቅድ በኃይላችን እኛ በጥበባችን እንዳይሉ ታግሶ ጌታ ጠበቃቸው እና ሲነጋ ታያቸው። እንግዲህ የማይረሳ ጌታ የሁላችን አምላክ መምህራችን መሪያችን ኢየሱስ ክርስቶስ ታያቸው። በቃ ሲነጋ ተገለጠ እና ግን አላወቁትም። ለጊዜው ቀስ እያለ ቀረበና ልጆች አንዳች የሚበላ ነገር አላችሁ ወይ አላቸው። ይሄ በጣም ትልቅ ጥያቄ ነው። ኧረ የለንም አሉት በትህትና እና የለንም ሲሏቸው በቀኝ በኩል መረቡን ጣሉት፣ በጀልባው በቀኝ በኩል ማለት ነው እና ብዙ ምስጢር ያለው ነው። በቀኝ በኩል ሁሉ ወደ ቀኝ ነው። ግራ መቼም ግራ ነው ሁሉ እንዳይገባቸው በምስጢር በምሳሌ ነገራቸው። እኛ ሌሊቱን ሁሉ ስንደክም ያደርነው ምን እንዴት ማድረግ ነው ይሻለን ብለው ሰራይነ ኩላ ሌሊት ዋልቦ ዘረከብን፣ ነገር ግን በቃልህ በምክርህ እንስማማለን እንጥላለን አሉት። እንግዲህ ሁሉ በሱ ፈቃድ ነው፣ ያለ እኔ ምንም ማድረግ አትችሉም ብሎ ተናግሯልና እና እንግዲህ ያንን ሲጥሉ ያዘዛቸው የመረቡን ወደዚህ በቀኝ በኩል በጀልባው ሲጥሉ እንግዲህ 153 በአንድ ጊዜ ተገኘ። እንግዲህ የዚያ ምሳሌ ነው ይሄ ያቀረባችሁት። ዛሬ የዚያ የጌታችን መታሰቢያ ነው ማለት ነው። በጣም ጥሩ ምሳሌ፣ ጥሩ ፍጻሜ፣ ጥሩ ክንውን፣ መልካም መታሰቢያ ነው ያደረጋችሁት እናንተ የታላቁ ሀገር ሰዎች ሊቃውንቱ እና ይሄ ለልጅ ልጆች ለሚቀጥሉት ሁሉ ምሳሌ ነው እና ጥሩ ሀሳብ ነው በእውነት። ይሄ እንዲህ አድርጎ የትንሣኤውን በዓል በዚህ አይነት ማክበር በጣም ትልቅ ነው። ልጆቻችን ሁላችሁ እና ይሄ ጥብርያዶስ ድግስ ነው የሚባለው። በሌላውም ሀገር አለ። በጣም ከፍ ያለ ሊቃውንቱ ተሰብስበው በኢየሩሳሌም ብንሄድ በሌሎቹም ብንሄድ እንደዚህ ያለ አለ
እና ያንኑ ነው እናንተ ያደረጋችሁትና አሁንም ይሄ የተከበረ ስራችሁ ብርሃን ሆኖ በሰው ልቦና የሚቀረጽ ሆኖ ለታሪክ የሚበቃ ሆኖ የሚታይ ነውና እግዚአብሔር ያክብራችሁ ነው የምላችሁ። በእውነት ርቆ ማሰብ ርቆ ማስተዋል እና ቤተ ክርስቲያኒቱም ይህን ያህል እድል አግኝታ በሰላም እኔ በእውነቱ አንድ ተኩስ በሰማሁ ጊዜ እንደው ወደ እናንተ ነው ልቤ ዝም ብሎ እዚያ ውድቅ የሚለው ምን ይሆኑ ይሆን እና ቤተ ክርስቲያኗስ ምን ላይ ትሆን ይሆን? በጣም ነው ማነባው እና እግዚአብሔርም አምላክ ጠበቀን፣ ከመካከላችን አልተለየም። አንድ ሰውም የተለየ የለምና እግዚአብሔር አምላክ ከእናንተ ጋር ይሁን። አሁንም አይለየን፣ አይለያችሁ። እንኳን አደረሰን፣ እንኳን አደረሳችሁ። በርቱ። ቤተክርስቲያን እያደገች ነው። ቤተክርስቲያኑ በምስጋና የእግዚአብሔር ቤተክርስቲያን እየደመቀ እያደገ እየሄደ ነው እና አደራችሁን አሁንም በክብር ላይ ክብር እንድንጨምር ለእግዚአብሔር አምልኮቱን ይዘን አገሩንም እየጠበቅን ህዝቡንም እየባረክን እያጽናናን እያስተማር ልጆች በሰላም እንዲያድጉ ሰላምን እንዲሰፍን ያን ሁሉ እያደረግን ይሄ ዝም ብሎ የሚቀር አይደለም። ይሄ ሁሉ ስራ አለው፣ በእግዚአብሔር ፊት ተቀባይነት አለው። እግዚአብሔር ይሄን አይቶ ትንሹን ብናቀርብለት ብዙውን ጸጋ ነው የሚሰጠው። እንግዲህ እና እግዚአብሔር ይባርክልን። ደስ ብሎኛል። እኔ በጣም ነው ደስ ያለኝ። እግዚአብሔር ይባርክልን፣ ቀድስልን፣ በሰላም ለብርሃነ ዕርገቱ ያድርሰን፣ ለብርሃነ ጰራቅሊጦስ ያድርሰን። ይህንን 50ውን ቀን በሰላም እንድናልፈው የአምላካችን ቅዱስ ፈቃዱ ይሁን። እግዝእትነ ማርያም በረድኤታ አትለየን። አሜን። አባታችን ሆይ ወይም አቡነ ዘበሰማያት